ሄሎ እንዴት ናችሁ ጋይስ? አሁን ማሳያችሁ ስለ ኒኪ ላይቭ አፕ ነው። ኒኪ ላይቭ አፕ ምናልባት ከዚህ በፊት ፖፖ ምናምን እንደዚህ ነገር ሲባል አሊያም ቲክቶክ ላይ ወይ ደግሞ ቴሌግራም ወር ደግሞ ዩቲዩብ አካባቢ ላይ ሰምታችሁ ነገር ሊሆን ይችላል። ይህም ከዛ ጋር የተያያዘ ነገር ነው። ግን ትንሽ ለየት የሚያደርገው ለምሳሌ ፖፖ ላይ ስንገባ በኢንቪቴሽን ወንዶችን ኢንቫይት በማድረግ ፖፖ የሚሰጠው ነገር የለም። ሴቶችን ኢንቫይት በማድረግ ብቻ ነው የሚሰጠው ማለት ነው። ይሄ ኒኪ ላይቭ አፕ ግን የሚለየው ለሴቶችንም ወንዶችንም ኢንቫይት ስናደርግ $12.5 ይሰጠናል ኢንቫይት በማድረግ ማለት ነው። ሰዎችን ኢንቫይት በማድረግ ኢንቫይት ስላደረግናቸው ብቻ ግን የሚሰጥ ነገር የለም። ሰዎቹ ገብተው በተከታታይ 5 ቀናት አንደኛ ፓርቲ ላይ መቀመጥ አለባቸው። ሁለተኛ ደግሞ ዴይሊ ታስክ የሚሰሩ ነገሮች አሉ እነሱን ነገር በትክክል ሰርተው መጨረስ አለባቸው ማለት ነው። እና ከፕሌይ ስቶር ዳውንሎድ አድርጋችሁ ስትመጡ አንደኛ እኔ አሁን አካውንት ክሬት ስላደረኩ ነው እንጂ ዳይሬክትሊ ዳውንሎድ አድርጌው መጥቼ ቢሆን ኖሮ አንደኛ ሴክስ ኤጅ እና ካንትሪ ያስመርጠኛል። እሱን ትሞሉና ወደዚህ ስትገቡ ወደዚህ ነው የሚያመጣችሁ። ግን እዛ አሞላሉ ላይ ጥንቃቄ ማድረግ ያለባችሁ ነገር አንደኛ ሴክስ ላይ ስትሞሉ ወንድ ከሆናችሁ ወንድ ሴት ከሆናችሁ ሴት ነው ብላችሁ መሙላት ያለባችሁ። አንዴ አካውንት ክሬት አድርጋችሁ ከገባችሁ በኋላ ፌሳችሁን ፕላስ ደግሞ ፌሳችሁን እስካን ካደረጋችሁ በኋላ ያንን ነገር ማስተካከል ነገር አይቻልም። ካንትሪ ደግሞ ኢትዮጵያ ውስጥ ከሆናችሁ ኢትዮጵያ ውስጥ ነው መሆን ያለባችሁ። በስህተት ራሱ ሌላ ሀገር እንትን ብትሉ እና ፌሳችሁን እስካን አድርጎ ቬሪፋይ ካደረገ በኋላ መጨረሻ ላይ የሰራችሁትን እንትን ፔመንት አካባቢ ላይ ያስቸግራችኋል። ኢትዮጵያ ውስጥ ሆናችሁ ከሰራችሁ በኢትዮጵያ በቴሌ ብር ወይ በአቢሲኒያ ባንክ አሊያም ደግሞ በአዋሽ ባንክ እንደዚህ ነገር ነው የሚከፈለው። አፑ በትክክል ከሰራችሁ በእርግጠኛነት ሆኜ የምነግራችሁ ነገር ይከፍላል ማለት ነው። ስለዚህ እዛ ዳውንሎድ አድርጋችሁ ከገባችሁ በኋላ ኢንተርፌሱ የመጀመሪያ ይመጣላችሁ ይሄንን ይመስላል ማለት ነው። ስለዚህ እናንተ እንደመጣችሁ እቺን ላይቭ የምትለዋን እዚህ ጋር ጫን ትሏትና ማለት ነው። እቺን ጫን ትሏትና ስገቡ እዚህ ጋር ይሄ ነገር ይመጣላችኋል፣ ይታያችኋል። ስለዚህ እቺን ፕሬስ አድርጋችሁ ትገባላችሁ ማለት ነው። እዚህ ጋር ስገቡ አሁን እዚህ ጋር እኔ ፕሬስ አድርጌ ብገባ ላይቭ ላይ ነው ወደ ፓርቲ ላይ ነው የሚወስደኝ ማለት ነው። እናንተ ጋር ግን እንደዚህ አይሆንም። እዚህ ፓርቲ ላይ ለመግባት አንደኛ እዚህ ጋር ከቨር ፎቶ ቼንጅ ማድረግ አለባችሁ። ሁለተኛ ደግሞ እዚህ አካባቢ ፌስ ቬሪፋይ የሚል ይመጣላችኋል ማለት ነው። እዚህ አካባቢ ፌሳችሁን ቬሪፋይ አድርጉ የሚል ይመጣላችኋል ማለት ነው። እዚህ አካባቢ ያንን አስተካክላችሁ ፌስ ቬሪፊኬሽናችሁን ጨርሳችሁ አውተንቲኬት ከተደረጋችሁ በኋላ ላይቭ ላይ ፓርቲ ላይ ገብታችሁ ዴይሊ የሚሰራውን ነገር መስራት ትችላላችሁ ማለት ነው። ስለዚህ ከዚህ እንውጣና ሌላ ደግሞ እዚህ አካባቢ አሁን የምታያቸው ነገሮች አሉ። አንደኛ እዚህ ጋር ፖስት ይላል አይደል? እዚህ ጋር ፖስት ይላል። እሺ እዚህ ጋር እንደምታዩት እዚህ ጋር ፖስት ሶሪ እዚህ ጋር ላይቭ ይላል። እዚህ ጋር ደግሞ ፖስት ይላል። እዚህ ጋር ደግሞ ክለብ ይላል። ላይቭ ገብታችሁ ላይቭ ላይ ፓርቲ ምናምን የምትሰሩበት አንደኛ ዴይሊ ታስካችሁን የምትሰሩበት ነው። ላይቭ ገብታችሁ ላይቭ ፕሬስ ካደረጋችሁ በኋላ እዚህ ጋር ፕሬስ አድርጋችሁ እቺን ነገር ፕሬስ አድርጋችሁ ነው ቀጥለው መገቡት ማለት ነው። ዴይሊ አሁን አዲስ ሰው ኢንቫይት አድርጋችሁ ከገባችሁ ሴቶች ለ5 ቀን ወንድም ሴትም ለ5 ቀን በተከታታይ ዴይሊ ለ2 ሰዓት ላይቭ ላይ ተቀምጣችሁ እንትን ማድረግ ይኖርባችኋል ማለት ነው። መስራት ይኖርባችኋል። ሌላ ደግሞ ፖስት ነው። እዚች ጋር ሁለተኛዋ ላይ ፖስት ስታደርጉ ቪዲዮዎችን ወይ ደግሞ ፎቶዎችን ምናምን ነገር ፖስት ካደረጋችሁ ፕላትፎርሙ ላይክ በተደረገ ወይ ደግሞ ሼር በተደረገው ቁጥር የተወሰነ ኮይኖች ወይ ፖይንቶች ያስብላችኋል ማለት ነው። እዚህ ጋር ደግሞ ክለብ የሚል ነገር አለ። ክለብ ምናልባት ሌብላችሁ እየጨመረ ሲሄድ ክለብ ክሬት አድርጋችሁ ሰዎችን ለማግኘት ለማውራት አንደኛ ሆስት ለማድረግ ኤጀንት ለማድረግ ኮይል እና ጊፍት ለመቀያየር ይጠቅማችኋል ማለት ነው። እዚህ ጋር ደግሞ ቻት ነው። እዚህ ጋር ቻት ማለት ደግሞ የሜሴጅ ኤሪያ ነው ማለት ነው። አንደኛ ከአፑ ከፕላትፎርሙ የሚልክላችሁ ሜሴጅ እና ከሰው ጋር የምትጻጻፉ ሜሴጅ የሚያሳይበት ቦታ ነው ማለት ነው። እዚህ ጋር ደግሞ ሚ ነው እችኛዋ ናት ዋናዋ ነገር ሚ የምትለዋ ናት ሴቲንጓ ማለት ነው። እሱ ላይ እስቲ ያለውን ነገር አንዳንድ ነገር ገብተን እናያለን ማለት ነው። ለምሳሌ እዚህ ጋር ሚ የምለውን ተጭኘው ስገባ እዚህ ያለውን ነገር ፕላትፎርሙ ዲስፕሌይ ያደርገዋል ማለት ነው። ለምሳሌ እዚህ ጋር የኔ የአካውንት ኔም ያለ ማቲ ይላል። አይዲ ነምበር ያለ እቺ ነገር በጣም ወሳኝ ነው ባይ ዘ ዌይ እቺ አይዲ ነምበር
ሰዎችን ኢንቫይት ለማድረግም በጣም የሚጠቅማችሁ ነገር ነው እና እቺን ነገር ማወቅ ማየት ያስፈልጋል። እቺ አይዲ ነምበር በጣም ወሳኝ አይዲ ነምበር ናት። ሰዎችን ኢንቫይት ለማድረግ በጣም ይጠቅማል። ቀጥሎ ያለው ፎሎወር አለ። ያው እኔ ፎሎ ያረኳቸው ልጆች ፎሎ ማድረግ ደግሞ ሰዎችን ለምሳሌ ላይቭ ላይ ሲገቡ ፓርቲ እየሰሩ ከሆነ ምናምን ነገር ትሬስ አድርጋችሁ እነሱን ለማየት ከእነሱ ጋር አንድ ላይ ፓርቲ ላይ ወይ ላይቭ ላይ ገብቶ ለማውራት ኮይኖችን ጊፍቶችን ለመቀየር ፖይንቶችን ሼር ለማድረግ ጊፍቶችን ለመቀበል ምናምን ነገር ይጠቅማል። ይሄ ደግሞ እኔን ስቲል እስካሁን ፎሎ ያደረጉኝ ሰዎች ናቸው። ይሄ ደግሞ ፍሬንድ ነው። ፍሬንድ ኢንቫይት ያደረጋችኋቸው ፍሬንዶች ካሉ እዚህ ጋር ብዛታቸው እዚህ ጋር ነው የሚቀመጠው ማለት ነው። ብዛታቸው እዚህ ጋር ነው የሚቀመጠው። ግን ይህንን ፍሬንድ አሁን ለምሳሌ የኔ ዜሮ ነው የሚለው ኢንቫይት ያደረኳቸው ሰዎች አሉ፣ ግን ገና 5 ቀን አልሞላቸውም። ከእነሱ የሚጠበቅባቸውን ነገር በትክክል ሰርተው አልጨረሱም ማለት ነው። ከዛን እዚህ ጋር ሌቭል አለ። ግራጁዋሊ እናንተ ሌቭላችሁን ሌቭል 0 ሌቭል 1 ሌቭል 2 ምናምን እያለ የሚያሳይ እንትን ነው። ከዛ ቪአይፒ ከዛ ኖብል ከዛ ሰሚት የሚባሉ ነገሮች አሉ። ስለነዚህ ነገሮች በጣም ቀላል ነው ማወቅ። ያው ሌቭላችሁን እያሳደጋችሁ በሄዳችሁ ቁጥር እና ፕላትፎርሙ ላይ የምታሳልፉ ሰዓት እየበዛ በሄደ ቁጥር አሊያም ደግሞ ራሳችሁን ከዩቲዩብ ከተለያዩ እንትኖች አስተምራችሁ ስለዚህ ነገር ዲቴል ማወቅ ይቻላል ማለት ነው። ሌላው እዚህ ጋር ማይ አካውንት ነው የሚለው። እዚህ ጋር የሰራችሁት ኮይኖች፣ እዚህ ጋር ደግሞ ቢ ፖይንቶች ምናምን ነገር ነው የሚያሳየው። ይሄ ነው ባይ ዘ ዌይ ይሄ ቢ ፖይንት እቺ ነገር ናት። ባይ ዘ ዌይ እቺ ነገር ናት ተቀይራ ወደ ብር የምትሄደው ማለት ነው። ለምሳሌ እዚህ ጋር 100,000 ፖይንት ካላችሁ 100,000 ቢ ፖይንቶች ካላችሁ ያ ወደ 10 ዩኤስ ዶላር ይሆናል ማለት ነው። በኢትዮጵያ ብር 1300 ምናምን አካባቢ ብር ማለት ነው። ይሄን ደግሞ ሰዎች አይከፍሉም የሚጠራጠሩ ሰዎችን አይከፍሉም ብር አይሰጥም ምናምን ብለው የሚጠራጠሩ ሰዎችን እዚህ ጋር ቀላል መንማት መክፈል አለመክፈሉን ለማሳየት እዚህ ጋር ላሳያችሁ ማለት ነው። ለምሳሌ እዚህ ጋር እሺ እቺን ለምሳሌ እዚች ጋር እቺ ነገር ትታያችኋለች አይደል? እሷን ፕሬስ አድርጌ ነው የምገባው። እሷን ፕሬስ አድርጌ ስገባ ከዛ እዚህ ጋር ሪቻርጅ እና ማይ ኢንከም ብሎ እዚህ ጋር ቢ ፖይንት ያሳየኛል። እቺን ቢ ፖይንት ያሳየኛል አይደል? እቺን ቢ ፖይንት ያሳየኛል። ቀጥሎ እቺን ነክቼ ደግሞ ወደ ፔመንት ሜትዱ ገባለሁ ማለት ነው። እቺን ፕሬስ አረጋት እሺ። ከዛም ፔመንት ዊዝድሮዋል ሜትዱን ያመጣልኛል። ዊዝድሮዋል ሜትድ ላይ ምን አማራጮቹን ቀጥሎ ደግሞ እናያለን ማለት ነው። ለምሳሌ እዚህ ጋር እያያችሁት ከሆነ እዚህ ጋር እያያችሁት ከሆነ ሶሪ ዊዝድሮ ይላል። እቺን ደግሞ ፕሬስ አድርገናት እንገባለን። እስቲ ዊዝድሮ እንበለውና የሚያመጣልን እናሳያ። ከዛ አድ ፔመንት ሜትድ ይላል እዚህ ጋር ማለት ነው። አድ ፔመንት ሜትድ ይላል። እቺን ደግሞ ፕሬስ አድርገን በምን ዊዝድሮ ማድረግ እንደምችል ላሳያችሁ ማለት ነው። እስቲ ትንሽ ኔትወርክ ነገር ሊሆን ይችላል። አያችሁ በጣም የሚገርም ነገር ማለት ነው። የሚገርም ነገር ነው ማለት ነው። ለምሳሌ እዚህ ጋር በኤስዲቲ ባይናንስ የምትጠቀሙ ልጆች በኤስዲቲ ኢፔ፣ በባይናንስ ኢቭን ኮሜርሻል ባንክ አለ፣ አቢሲኒያ አለ፣ ቴሌ ብር አለ። እሺ በእርግጠኛነት ይሄ ፕላትፎርም ትክክለኛ ፕላትፎርም መሆኑን በዚህ ነው የምታውቁት ማለት ነው። ስለዚህ ለምሳሌ እዚህ ጋር አሁን ገብቼ እኔ ኮሜርሻል ባንክ ባይንድ ብለው አካውንት ነምበር ፕሊስ አካውንት ነምበር ሪኔም ብሎ ነው የሚያስመርጠኝ ማለት ነው። ስለዚህ ይሄ ፕላትፎርም በእርግጠኛነት ይከፍላል። እኔ በእርግጠኛነት 100% ሆኜ የምነግራችሁ ነገር ይሄ ፕላትፎርም ይከፍላል። ከኛ የሚጠበቀው ኮሚትድ ሆነን መስራት፣ ሰዎችን ኢንቫይት ማድረግ፣ ስለ ፕላትፎርሙ ደግሞ ዲቴል የሆኑ ነገሮችን ማወቅ። ስለዚህ ባክ ብዬ ወደ ኋላ ተመልሼ እዚህ አካባቢ አንዳንድ ነገሮች አሉ። ታስክ አለ፣ ሰዎችን ኢንቫይት ማድረግ ያለ፣ ጌም ሴንተር አለ፣ ሆስት ሴንተር አለ፣ አክቲቪቲስ፣ ሄልፕ ኤንድ ፊድባክ፣ ፎሎ አስ የሚሉ ነገሮች አሉ። ስለዚህ ለጀማሪ አንደኛ ፕራይመሪ ታስክ እና ኢንቫይት ፍሬንድ የሚለውን ነገር ማወቅ ያስፈልጋል። ሌሎቹን በቆይታ ግራጁዋሊ የሚታወቁ ነገሮች ስለሆኑ ዲቴል ለማወቅም ብዙ የሚያስቸኩሉ ነገሮች አይደሉም። ስለዚህ ሶሪ እዚህ ጋር ገብቼ ታስክ ላይ ገብቼ የሚሰሩ ነገሮችን አንዳንድ ነገሮችን አሳያችኋለሁ። ታስክ ደግሞ እዚህ ጋር ለኒውከመሮች የሚሰጡ ታስኮች፣ ዴይሊ የምንሰራቸው ታስኮች፣ ላይቭ ላይ ገብተን የምንሰራቸው ታስኮች እና ፕሌይ የሚል አለ እዚህ ጋር ያለው ነገር ማለት ነው። ኒውከመር ለአዳዲስ ሰዎች ዴይሊ ላይቭ እና ፕሌይ የሚሉ ነገሮች አሉ።
ስለዚህ እነዚህ ሪዋርዶች ናቸው። እነዚህ አሁን ስለሰራኋቸው እኔ አንዱ ሪሲቭ 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 እና አንዱ ይለኛል። ስለዚህ ዴይሊ ላይ ገብተን ደግሞ የምንሰራቸው ነገሮች አሉ። ይህንን ቀላል አንብቦ ለመረዳት ያው ቀላል ስለሆነ ምንም ለእናንተ የምነግራችሁ ነገር የለም። በሰራችሁበት ቁጥር ፖይንቶች ይሰጣችኋል፣ ፍላወሮች ይሰጣችኋል። እነዛ ፍላወሮች ደግሞ ወደ ፖይንት የሚቀይሩ ነገሮች ናቸው። ወደ ፖይንት የሚቀየረው ነገር ደግሞ ግራጁዋሊ ወደ ብር የሚቀየረው ነገር ነው ማለት ነው። እዚህ ጋርም ላይ ገብታችሁ ላይቭ ማለት ፓርቲ ላይ ገብታችሁ ይሰጣችኋል ማለት ነው። ለምሳሌ እዚህ ጋር ላይቭ ላይ ለ60 ደቂቃ ከቆያችሁ ይሄ እቺን እያያችኋል ነው። ለ60 ደቂቃ ከቆያችሁ ላይቭ ላይ 40 ፍላወር ይሰጣችኋል ማለት ነው። 40 ፍላወር ማለት ደግሞ 800 ፖይንት ነው። 800 ቢ ፖይንት ነው ማለት ነው የሚሰጣችሁ። 120 ደቂቃ ከቆያችሁ ደግሞ 80 ፍላወር ወደ 1600 ቢ ፖይንት ይሰጣችኋል ማለት ነው። ላይቭ ወይ ፓርቲ ላይ ገብታችሁ ማለት ነው። ሌላው ነገር ደግሞ እዚህ ጋር መታወቅ ያለበት ሰዎችን ኢንቫይት ስናደርግ እንዴት ነው የምናደርገው የሚለው ነገር ነው። እሺ ሎድ እያደረገ ነው ትንሽ ኔትወርክም ነው መሰለኝ ጋይዝ። ስለዚህ ሰዎችን ኢንቫይት ለማድረግ እዚህ ጋር ነው የምትመጡት ማለት ነው። ለምሳሌ ይሄ የኔ የአይዲ ነምበር ነው ይታያችኋል እዚህ ጋር። እቺ በጣም ወሳኝ ናት። እቺ አይዲ ነምበሯ በጣም ወሳኝ ነገር ናት። ስለዚህ እቺ አይዲ ነምበር በጣም ወሳኝ ናት። እና ሰዎችን ኢንቫይት ስታደርጉ የእናንተን አይዲ ነምበር እቺን አይዲ ነምበር ነው ማለት ነው ሰዎች ጋር የምታደርጉት ወይ ለሰዎች የምትልኩት። ስለዚህ አሁን ለምሳሌ እኔ ኢንቫይት ማድረጋችሁ ከሆነ በእኔ አካውንት በእኔ ኢንቪቴሽን ሊንክ የምትገቡ ከሆነ እዚህ ጋር ማይ ኢንቫይት የምትል ትመጣላችኋለች። ይታያችኋለች አይደል? ይሄ የእናንተን የሚሆነው ማለት ነው ጋይስ። በእናንተ ከገባችሁ ይሄ አሁን የኔ ነው በእኔ እያሳያችሁ ስለሆነ ማለት ነው። ይሄ ቁጥር እዚህ ጋር ይሄ ቁጥር አሁን የኔ ነው። ማይ ኢንቪቴሽን ኮድ ነው የኔ ነው። ይሄንን የኔን እናንተ ላይ ጽፋችሁ ነው የምትገቡት ማለት ነው። ስለዚህ እኔ ኢንቫይት አደረኳችሁ ማለት ነው። የእናንተን ደግሞ ኢንቫይት የምታደርጓቸው ሰዎች ነው ጽፈው የሚገቡት ማለት ነው። ስለዚህ እዚህ ጋር ያለው ነገር እዚህ ጋር ስትመጡ ለምሳሌ በእኔ ኢንቪቴሽን ሊንክ መግባት ከፈለጋችሁ እዚህ ጋር ማይ ኢንቫይት የሚል ትመጣላችኋለች። ከዛ እዚች ጋር አድ የምትል ምልክት ትመጣለች። እዚች አካባቢ አድ የምትል ምልክት ትመጣለች። አድ የምትል ምልክት ትመጣለች። እሺ አድ የምትል ምልክት እዚች አካባቢ አድ የምትል ምልክት ትመጣለች። ኦኬ እኔ አሁን ይሄንን ልጅ ኢንቫይት ስላደረኩት እዚህ ጋር የሱን ቁጥር ጽፈውታል። እዚህ ጋር አድ ቁጥር የምትል ምልክት ትመጣለች። እሷን ፕሬስ አድርጋችሁ ነው የምትገቡት ማለት ነው። እሷን ፕሬስ አድርጋችሁ ስትገቡ መጻፊያ እዚህ እንደዚህ የሚመስል እንደዚች የምትመስል ነገር መጻፊያ ቦታ ትመጣላችኋለች። እሷ ጋር ፕሬስ አድርጋችሁ ገብታችሁ የኔን አይዲ ነምበር መጻፍ ነው ማለት ነው። የምትጽፉት 93 ብላችሁ መጻፍ ነው ማለት ነው። ተግባባን? ከዛን እናንተ ኢንቫይት ስታደርጉ የራሳችሁን አይዲ ነምበር እንደዚህ ብላችሁ መጻፍ ትችላላችሁ ማለት ነው ጋይስ። እስቲ እንግዲህ ይሄ ነገር ይሄንን ይመስላል። ፋርዘር ደግሞ ያልገባችሁን ነገር እኔም አንዳንድ ነገሮች እያየሁ ቪዲዮዎችን ነገር ፋርዘር እኔ ራሴም አዲስ ስለሆንኩኝ ለፕላትፎርሙ ራሴን እኔም እያስተማርኩ ነው። ስለዚህ ፋርዘር እየተዋወቅን እየተረዳዳን እናንተም ላይፍ ስገቡ እኔም እየገባው ምናምን ነገር ያለውን ነገር ሼር እናደርጋለን። በእርግጠኛ እንደምነግራችሁ ደግሞ ሰዓት ካላችሁ ስፔሻሊ ማታ ፍሪ ከሆናችሁ እና ኮሚትድ ሆናችሁ ከሰራችሁ ላይፍ ቼንጂንግ የሆነ መኒ እንደምታገኙ ነው። ኦኬ ጋይዝ ስላዳመጣችሁኝ አመሰግናለሁ። በርቱ ነው የምለው እንግዲህ